ሀያ ጀማ እንዴት ናችሁ? ደህና ዋላችሁ? እኔ የምለው ማለት ነው እሱ ታጎትቶ ቤት በመጣ ነገር ላይ ሩታ ምን ታደርግ? ያኔ ምን ታደርግ? እሱ ቤት የትኛውም ቦታ ላይ ተሰርቶ ምን ብሎ በመጣ ነገር ላይ እሷ አምና የሱን ሁሉም ነገር ሸፍና ለሱ ብላ አግዛ ከሱ ጎን ላይ በቆመችው ነገር ጦሷ ወደ እሷ እንደዚህ የሚዞር ከሆነ በጣም ነገሩ ማለት በጣም ነው የሚያስጠላው ማለት ነው። እንዴት ያኔ እሷ እኮ ለሱ ብለ ነው እንደዚህ የሆነችው። ያኔ ለሱ ብላ አይደል ለሱ ብላ ሁሉን ነገር ሸፍናለሁ ብላ በቃ እንደ እሷ ሆነ። ያኔ እሱ ዝምታ ከመረጣ ምን ታድርግ? ያኔ እሱ ዝም እኔ ዝም እላለሁ እነሱ እናንተ አወሩ ካለ ይሄ ነገር ማለት ነው። እኔ እንጃ የምር ዞሮ ዞሮ ወደ ሄርሜላ ይወስዳል። ይሄ ነገር ዞሮ ዞሮ ወደ ሄርሜላ ነው የሚወስደው። ሩታ ምንም የሚታደርገው ነገር የለም። እሱ ቀጥለጥ ብሎ ቤት መጥቶ ይቅርታ እኔ አጥፍቼሻለሁ እኔ በድዬሻለሁ ብሎ ካወራ እሷ ምን ታደርግ? ተቀበለች። እሷ የምትፈልገው ልጁ ከአባቱ ጋር እንዲያድግ አይደለ? ተቀበለች። እናንተ ድግም ተሰራ ምን ሆነ እያለች የምታወሩት አያችሁ። እናንተ የምታስቡት ሌላ፣ እሷ ጋር ያለው እውነታ ሌላ። አሁን ተረዳችሁ? እናንተ ሁላችሁም የምታስቡት የምትፈርዱት ነገር ሌላ፣ እሷ ጋር ያለው እውነታ ሌላ። እሷ የፈለገችው በቃ የሱን ጉድለት ሁሉ ነገር ደብቃ እሷ ላይ ጦስ አምጥታ በቃ ለሱ ከለላ ሆና ሁሉም ነገር ማሳለፍ ነበር የፈለገችው። ግን እሱ ዞሮ ዞሮ እኔ ማቆ ነገር የለም። ግን እሷ አሁን ጥፋተኛ የሆነችው እሱን በማመነዋ እሱን አመነችና ጥፋተኛ ሆነች። እሱን ስላመነች ብቻ ጥፋተኛ ሆናለች ሩታ ማለት ነው። በዚህ ሰዓት እሱን ማመን አልነበረበትም። ሲጀመር ኪዷት የለ እሷ እርጉዝ ሆና አይደል ሌላ ሴት ቅጥቅጥ ስር እንደዚህ ሲዞር ነበረ። እሷ ማለት ነው የምር ሩታ አብርሃምን በማመኗ ነው የተሸወደችው። ሁሌም እሷ አብርሃምን በማመን ስንቴ ይቅርታ አርጊታ ስንቴ እስከ ሴቶች ቅጥቅጥ አላቀቅ ብለዋል። እሱን በማመኗ ነው ሩታ ሁሌም የምትሻወደው ባይዘው ማለት ነው። እና ታዲያ ሩታ ምን ታደርግ? ምንድነው ምን እንድታደርግ ነው የሚፈልገው? ምን በቃ ነገረች። ከዚህ በኋላ ግን ሩታን ባይጠይቅ ምንም ነገር ማለት ነው አለዛ ያለ ካሜራ ሁሉም ነገር እንድትነግር የሚፈልግ ከሆነ አለ ካሜራ መጠየቅ ይችላል። ይሄን የሚያክል ከጠየቃ ያለ ካሜራ ጠይቆ እውነታውን አውቆ ዝም ማለት ይችላል። ከሁለቱም ሴቶች ርቆ በቃ የራሱን ህይወት ያለ ሴት መኖር አይችልም። በቃ ከሁለቱም ሴቶች ርቆ ያለ ሴት መኖር አይችልም። ባይዞ ነገ ሄርሜላ ምን እንደ ያኔ ዛሬ ነው የሚቀደው። ያኛው ቪዲዮ ሳይለቀቅ ያኛው ቪዲዮ የሩታ መልስ ሳታዳምጥ ነው ሄርሜላ መልስ የምትመልሰው ማለት ነው። ሩታ ምን እንዳወራችው ሳታዳምጥ ሄርሜላ ትመልሳለች ማለት ነው። ሄርሜላ ትጠየቃለች። አሁን አይደል የተለቀቀ ሩታ ተቀድማለች። ሄርሜላ በኋላ ነው የምትጠየቀው። ከዛ ሩታ የመለሰችውን መልስ ምንም አልሰማችም ሄርሜላ። ከዛ ራሳችሁ ያወሩት ነገር አብርሃም ብቻ ነው የሚያውቀው ቀድሞ ማለት ነው። ያኛውን ቪዲዮ አይታ ያኛው የምትመልሰው መልስ ሌላ ሊሆን ይችላል። ግን የሁለቱም ቪዲዮ ይለያያል ማለት አንድ ቀን ላይ ስለተቀረጸ እንትን አይሆንም። ያኔ እቺ እንደዚህ ብላለች ብላ ያችኛውም ሌላ መልስ ልትመልስ ምናምን አትችለው። እሷም ሄድክ እንደዚህ ሆነ አገኘው ትላለች። ሌላ መልስ የለም። ሄርሜላም እኮ አሁን ሄዳክ እንደዚህ ሆነ ተገኘክ እኔ ማቆ ነገር ምንም የለም ትላለች። ሩታም መጣክ እንደዚህ ሆነ አገኘው አለች። አዎ የአብርሃም ስቃይ ተበልታል። አብርሃም ተበልታል። ቆንጆ ሴቶች ነው ብለህ ትበላለህ። ወይኔ ሴቶች እንደዚህ እያጀቡ ነው ብለህ ትበላለህ። ተበልታል። ምንም የለም። ከሁለቱም ሴቶች ራቅ። እንዴ ሉል ያድጋል። ኖርማል የምር አንተ በቃ እሱ የሚያስፈልገው ነገር ሁሉ ያደርግ ይራቅ። ከሁለቱም ሴቶች ይራቅ። ያለ ሴቶች እኔ ማለት ነው ከሁለቱም ሴቶች እንዲርቅ ነው የሚፈልገው። ካለ ሩታ ካለ ሄርሜላ መኖር ማይችል ድንገራ ሲሆነ ልጅ ነው ሲጀመር ጦሱን ያመጣለሱ ከሁለቱም ሴቶች ሪቆ እንቀቃለት ሲጀመር ሶስተኛ ሴት ማውጣት ስለፈለገ ነው እንደዚህ ነገር ሲጀመር የሚሆን እንደዚህ እየሆናለሁ። ሄርሜላ በቅታለች ለሱ ለሄርሜላ ባይዞ ብዙ ጥያቄ ነው መኖራት። ጌት ተደርገዝና እርጉዝ አልነበረችም። እሱንም
አቅም እሱን ማቀው ነው ሄርሜላ ላይ ነው ጦስ የሚመጣው። ምክንያቱም ይሄንን ሁላ አመት ምን እየሆንኩኝ ነበርኩ ብሎ የሚያስበው ሄርሜላ ነው። ምን አርግተሽ ነበር እስካሁን 1 አመት ሙሉ? እርግዝነቱን ማያቅ ከሆነ ማስታወስ ከሆነ በጣም ጥሩ ነው። ኧረ መብራም የምር አበጋዝ አንተ አልተቻልክም። በቃ ከሁለት ሴቶች ፉክክር ሴቶች መሀል ለቆጭ ብላ አንተ ተወዳጅ ሆነለ እንዴ? ምርጥ 2 ሴቶች እየተፎካከሩ ያለው ዩቲዩበር ማለት አብርሃምና አብርሃም ነው። የኔ እና ወደዚህ ና እኔ አንክባክብ ና እኔ አለብሳለሁ ና እያሉ 2 ሴቶች ፉክክር ውስጥ አለው። ባይዘው ሩታ ምንም ብትፎካከር ልጁን ከሌላ አባት ጋር ማሳደግ ስለማትፈልግ ነው። ሄርሜላ ምን አጣች? ቆንጆ ናት። ለምንድን ነው የራሷ ዲወት ባትኖሩ? ሲጀመር እኔ ነግሬያለሁ፣ ሄርሜላ በሽተኛ ናት። በሽታ ባይኖራት እኮ ወንድ አይደለም ባለትዳር ወንድ ላይ የሚያክል አመት ሙሉ ያላቀሰችው ኮተት